ሰላም እንዴት ናችሁ? ዛሬ ደግሞ በሙዝ አድርጌ የሰራዋትን ቆንጆ ጣፋጭ በቤቴ እንዴት እንዳዘጋጀኋት ነው ማሳያችሁ። 3 ሙዝ መጀመሪያ እንደዚህ በሹካ እንዳመጣለን። ከዛ 2 እንቁላል፣ 1 የሻይ ማንኪያ ቫኒላ፣ ግማሽ ኩባያ ስኳር አድርገን እንደዚህ እናዋህዳለን። ከዛ ሩብ ኩባያ ዘይት እናደርጋለን። 3 የሾርባ ማንኪያ እርጎ እናደርጋለን። እንዲህ እንደምታዩት እናዋህዳለን። ከዛ ግማሽ ኩባያ ወተት አድርገን እሱንም ካዋሃድን በኋላ ወንፊታችን ላይ 2 ኩባያ ዱቄት፣ 1 የሻይ ማንኪያ ቀረፋ፣ 2 የሻይ ማንኪያ ቤኪንግ ፓውደር፣ ግማሽ የሻይ ማንኪያ ጨው አድርገን እንደዚህ እንነፋዋለን። ከዛ እዚህ ጋር ማዋሃድ ነው። ስናዋሃድ በጣም ኦቨር ማዋሃድ የለብንም። ዱቄት ከሌለ በቃ የሚታይ ዱቄት እስከሌለ የዛን ሰዓት እናቆማለን። እንደዚህ ፓትራችን ላይ እንገለብጥና በ180 ዲግሪ ለ45 ደቂቃ ነው ያቆየሁት። ከዛ እንዲህ እንደምታዩት ቆንጆ ሆኖ ይወጣልና ሰሃናችን ላይ ገልብጠን ቀዝቀዝ ካለ በኋላ በትንሹ መቁረስ እንችላለን። ከምንፈልገው ነገር ጋር እንደዚህ ቆንጆ አድርገን ማቅረብ ነው። እንደተለመደው አስተያየታችሁን እጠብቃለሁ። በጣም አመሰግናለሁ።